ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ሰሜን 72 ላይ ጥንቅቅ ብለው የተገነቡ ቤቶችን አሳያችኋለሁ። በ20% ብቻ ቅድመ ክፍያ የምትገቡባቸው የቤት ቁሳቁሶች የተሟሉላቸው፣ ያ ማለት ኪችን ካቢኔት፣ ክሎዜት እንዲሁም የባኞ ቤት ዕቃ ሙሉ የተሟላላቸው ቤቶችን አሳያችኋለሁ። 20% ብቻ ከፍላችሁ እነዚህን ቤቶች የግላችሁ ማድረግ ትችላላችሁ። እነዚህን ቤቶች ከባንክ ጋር በራሳችሁ አያይዛችሁ 20% ብቻ ቅድመ ክፍያ ከፍላችሁ የቤታችሁን ቁልፍ መረከብ ትችላላችሁ። ኑ ላሳያችሁ። እንደምታዩት የአስፋልት እይታው ይሄንን ይመስላል። ይሄ ቀጥታ ወደ ጎሮ የሚወስደው መንገድ ሲሆን ወደ ላይ ደግሞ የምታዩት ወደ ሀያት ያለው መስመሩ። በዚህ ሰሚት ፍየል ቤት በዚህ ፊት ለፊት አለ። በዚህኛው ሲኤምሲ አለ። እንደምታዩት በጣም ቆንጆ እይታ ያለው ቤት ነው። በረንዳው እንደምታዩት በጣም ሰፊ በረንዳ አለው። አሁን ደግሞ ሳሎን ገብተን ያለውን ነገር ነው ላሳያችሁ። ሳሎናችን እንደምታዩት በጣም ዝርግ ያለ በጣም ሰፊ ነው። ሴሊንጉን ይሁት በጣም ረጅም ሴሊንግ ያለው ሙሉ ነገር ያለቀለት ነው። ጀስት መብራት ብቻ ነው ማስገባት የሚጠበቅባቸው። እኛ ደግሞ በእናንተ ትዕዛዝ አስገቡልን ካላቸው ከ1 እስከ 2 ቀን በማይፈጅ ጊዜ ውስጥ የመብራቱና የቀለም ስራውን ሙሉ በሙሉ እንጨርስላችኋለን። ይሄ እንደምታዩት ሳሎን ነው። ይህ ደግሞ ዳይኒንግ ወይም የመመገቢያ ቦታው ላሳያችሁ። ይህ እንደምታዩት የመመገቢያ ቦታ ነው። በጣም ሰፊ ነው። የመመገቢያ ቦታ ብቻ አይደለም ሳሎን መሆን የሚችል በጣም ሰፊ የሆነ ቦታ ነው። እንደምታዩት እዚህ ጋር ኢንቴሪየር ተሰርቶለታል። ጀስት እናንተ ደግሞ በፈለጋችሁ ዲዛይን ማሰራት ትችላላችሁ። ይህንን ለሳምንት ሰርተን ያስቀምጡ። ዘርዋይስ ይህንን ማስቀጠል ትችላላችሁ። ማያ አንፈልግም ካላችሁ ይህንን ሪዲዛይን ማድረግ ይቻላል ማለት ነው። እንደምታዩት ዳይኒንጋችን ይህን ይመስላል። ቀጥታ ወደ ኪችን እንገባለን። ከኪችን ወጥቶ ዳይኒንግ መቅረብ ስላለበት ሴታፕ እንደዛ ስለሆነ ኪችናችን ይሄን ይመስላል። በጣም ቆንጆ ነው። ካቢኔቱ የተገጥሞለታል። በዚህ በኩል ደግሞ ላይት አሳሰበን የምትሉት ነገር የለም። የሚገርም ላይት በዚህ ጋር ይገባል። ይኸው ቪው በጣም ቆንጆ ቪው አለው። አየር ማስገባት ከፈለጋችሁ ወይም ደግሞ ላይት ቀን ላይ ከማብራት ይሄንን መስኮት ከፍቶ ይሄ እንዳለ ሆኖ ቆንጆ ላይት ይገባል። ሶ በጣም ቆንጆ የሆነ ቪው ነው። በእይታ ደረጃ ጀስት ከማናፈስም አልፎ በእይታ ደረጃ በጣም ቆንጆ ነው። ሌላ ጋር ያሉትን ደግሞ ነገሮች ላሳያችሁ። መኝታ ቤቱ እዚህ ጋር ላይ ከተጠቀማችሁ በኋላ ቀጥታ እዚህ ጋር መታጠቢያ አለ ማለት ነው። ሙሉ መታጠቢያ አለ። ጀስት እንደምታዩት ነው። ሲንኮች አሉ እዚህ ጋር መታጠቢያ ጠግላ ያለን። ከዚህ ፊት ለፊት ደግሞ ምን አለ? የሰራተኛ ክፍል ሊሆን የሚችል አስራዎች ደግሞ የልጆች መኝታ ሊሆን የሚችል ሰፊ መኝታ ቤት አለን ማለት ነው። እዚህ ጋር ደግሞ ፊት ለፊት እንደምታዩት እዚህ ጋር በር ይገጠምለታል። ፕራይቬሲውን ለመጠበቅ የመኝታ ክፍሉንና እዚህ ጋር መታጠቢያ ላውንደሩን ለመጠበቅ እዚህ ጋር በር መጠቀም ይቻላል። ከዛ ወደዚህ ስንሄድ ምንድነው ማስተር ቤድሩም እናገኛለን። ማስተር ቤድሩም ላሳያችሁ። በጣም ሰፊ ነው። እዚህ ጋር አልጋ ሊደረግበት ይሁት ምን ያክል ቦታ ሊደርስ እንደሚችል በጣም ሰፊ የሆነ ማስተር ቤድሩም እናያለን። ቪዩን እንግዲህ ምንም አልላችሁ ተስፋይታችሁ የምትፈርዱት ነገር ነው። ይሄን የመሰለ ይዋል ማስተር ቤድሩማችን ማለት ነው። ሙላ ሳይሆን እንደምታዩት ማስተር ቤድሩሙ በቃ በተመሳሳይ ይሄን ቅድም ያሳየኋችሁ ቪው አለ። በጣም ቆንጆ የሚባል በጣም ቆንጆ ነው ያለው። ይሄንን በረንዳ ካልኳችሁ ወደ ታታሪውና ክሎዜቱ ይሄን ይመስላል። በጣም ጽድት ያለ ክሎዜት ነው ያለው። ተገጥሞለታል በራሱ እንደምታዩት ነው። ደግሞ መታጠቢያ ክፍሉን ላሳያችሁ። መታጠቢያ ክፍል ይመስላል። በጣም ቆንጆ ተደርጎ በቆንጆ ዲዛይን የተሰራ ነው። እንደማይታዩት ነው። እዚህ ጋር መታጠቢያ ገንዳ ማስገባት ይቻላል። እዚህ ጋር የሽንት ቤት፣ እዚህ ጋር መታጠቢያ ሲንክ አለው። እንደምታዩት የላይት ጉዳይም አያሳስባችሁም። ላይት በዚህ ጋር ይገባል። ጀስት ቀን ላይ መብራት አይጠበቅባችሁም። ብዙ ቦታ ላይ በጣም ጨለማ ነው የሚሆነው ይሄ ክላስ። ግን አሁን ላይ የኛ ቤት ስትመጡ እንደዚህ አይነት የላይት ችግር ምንም አይነት የላይት ችግር አይኖርብንም ማለት ነው። ወደ ቀጣይ ይሄ ማስተር ቤድሩም ነው ብያችኋለሁ። እንደ ሁለተኛ ቤድሩም አይተናል ማለት ነው። ሶስተኛው ቤድሩም ላሳያችሁ። ገስት ቤት ሊሆን ይችላል። ይሄው እንደምታዩት ያው የላይት ችግር ምንም አይነት የላይት ችግር የለም ብያችኋለሁ። በዚህ ጋር ሙሉ ላይት ይገባል። እዚህ ጋር እንደምታዩት ክሎዜት አለ። የሚገርም ቆንጆ ክሎዜት አለ።
ላይት አሳሳቢ አይደለም ብያችኋለሁ። በየትኛውም አጋጣሚ ያው በዚህ ጋር ላይት አለው። ከዛ በዘለለ ደግሞ በጣም ቆንጆ ቪው አለው። እንዴ ምን አይነት ቪው እንዳለው ቼክ አውት። ይሄ በተመሳሳይ በጣም የሚገርም ቪው አለው። ተከተሉ፣ ሌላኛውን ላሳያችሁ። እዚህ ጋር ላውንደሪ ይሆናል። ይሄ ላውንደሪያችን እዚህ ጋር እናደርጋለን። የዚህ ደግሞ የማስተር ቤድሩሙ ውስጥ መታጠቢያ፣ የዚህ የልጆች መታጠቢያ እዚህ ጋር ማለት ነው። ይሄኛው የልጆችና የቤተሰቡ ሙሉ መታጠቢያ ሊሆን የሚችል ነው። የቅድሙ ያሳያቸው ገስቶች ቢመጡ ሊቪንግ ሩማችን ውስጥ ያሉ ሰዎች ሊጠቀሙት የሚችሉትን መታጠቢያ ነው። ይሄኛው ደግሞ ውስጥ ላይ ያለ ሁለተኛ መታጠቢያ ነው። የማስተር ቤድሩሙን ስንጨምር 3 መታጠቢያ ይሆናል ማለት ነው። ይሄ የልጆች ክላስ ነው። የልጆች ክላስ መሆን ይችላል፣ ገስት ሩም መሆን ይችላል። እንደምታዩት ክሎዚቱ በጣም ቆንጆ ተደርጎ የተሰራ ነው። በጣም ምርጥ ማቴሪያል ተጠቅሞ የተሰራ ነው። እንደምታዩት ቪው በጣም ቆንጆ ቪው፣ የእውነት እዩት። ወደዛ ያለው ቪው በጣም የሚያምር ነው። ቤተክርስቲያን ብትሉ፣ መስጊድ ብትሉ፣ ፖሊስ ጣቢያ በዚህ ጋር ዞር ብለን እናገኛለን። ቤተክርስቲያን ብትሉ ፊት ለፊት ላይ ቤተክርስቲያን አለ። ከአንድም 2 ቤተክርስቲያን አለ። ቸርች እዛ ጋር አለ። መስጊድ ደግሞ በዛኛው ሳይድ አለ። ፖሊስ ጣቢያ እንዲሁም ትምህርት ቤት በዚሁ አካባቢ በዚሁ ዙሪያ እናገኛለን። ተከተሉ እና ያሉትን ነገር ላሳያችሁ። ታችን እንደምታዩት በጣም በቂ የሚባል ኮሪደር ነው እና ይሄ ቤት በጣም ጽድት ያለ ቤት ነው። 209 ካሬ ነው አሁን ያሳያችሁ። ይሄንን ቤት በ20% ብቻ ቅድመ ክፍያ ከፍላችሁ የግላችሁ ማድረግ ትችላላችሁ። ከፈለጋችሁም በራሳችሁ ከባንክ ጋር እየይዛችሁ በረጅም ጊዜ መክፈል ትችላላችሁ። ይሄ ቢልዲንግ ላይ ምን ነገሮች አሉ ካላችሁ የከርሰ ምድር ውሃ አለው፣ 24 ሰዓት ተጠባባቂ ጀነሬተር፣ እንዲሁም ጅምና አስፋ በቅናሽ ዋጋ መጠቀም ትችላላችሁ። ቤት ገዝታችሁ ብታከራዩት እንኳን እላው ላይ ጅምና አስፋ አለ። በጣም በቆንጆ ዋጋ ልታከራዩት የምትችሉት ቤት ነው። ጅምና አስፋውን በጣም በቅናሽ ዋጋ። በተጨማሪ በጣም ሰፊ የሆነ የፓርኪንግ ቦታ አለን፣ ተጠባባቂ ጀነሬተር፣ የከርሰ ምድር ውሃ፣ እነዚህ ሁላ ያሉት ነው። ይህን ቤት የግላችሁ ለማድረግ መደወል ትችላላችሁ። መታችሁም ሳይት ቪዚት ማድረግ ትችላላችሁ። መልካም ጊዜ ይሆንላችሁ። እናመሰግናለን።